የአማራ ፋኖ ሚኒሊክ እዝ በወልዲያ ከተማ ዙሪያ ዙ 23 ያወደመበት ድል ተጎናጸፈ። በምስራቅ በለሳ በፋኖ ኃይሎች የብልጽግና ክላሽንኮቭ መሳሪያ መማረካቸው ተሰምቷል። በሸኔ በኩሉም ጃል ቢልሳማ እናም ጃል ዋሚ ተፋጠዋል። የኢራን መንግስት ህልውና ታሪካዊ ፈተና ላይ ወድቋል። የፕሬዝዳንት ትራምፕ ማስጠንቀቂያ ለኢራን። የተከበራችሁ ውድ የዛታ ሚዲያ ቢሶች እነዚህና ሌሎች መረጃዎቻችንን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሚኒሊክ እዝ በወልዲያ ከተማ ዙሪያ ዙ 23 በፒአርፒጂ ያቃጠለበትና ያወደመበት ድል መጎናጸፉን ተሰምቷል። አማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ የሰሜን ወሎ ዞን ዋና መቀመጫ በሆነው ወልዲያ ከተማ ዙሪያ ጦር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅ ተጋድሎ በማድረግ የፋሽስቱን አገዛዝ ዙ 23 ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በፒአርፒጂ በማቃጠልና በማውደም ብሎም የቡድኑ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር እናም ዞብል አምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጦር ውሃ እስከ ሳንቃ ከተማ እናም ላታሳምነው ኮር ተከዜ ክፍለ ጦር ድልባና ስለሰከላ ቀጠና ላይ በመዝጋት በአጠቃላይ የተጠቀሱት አሃዶች በጥምረት ባደረጉት ከባድ ተጋድሎ ታላቅ ድል ተጎናጽፏል መባሉ ነው የተሰማው። በአጠቃላይ አሳምነው ክፍለ ጦር የዞብል አምባ ክፍለ ጦር ቃኝን ጨምሮ ጦር ውሃ እስከ ሳንቃ ከተማ መግቢያ ድረስ ከፍተኛ አመራሮችን ጭምር የማረኩበት በርካታ ድሎች ሲያስመዘግቡ ላስታ አሳምነው ኮር ተከዜ ክፍለ ጦር ድልብ ሰከላ ላይ በመዝጋት ተጨማሪ የጠላት ኃይል ላይ እገዛ እንዳያደርግ በማድረግ የጠላት ግንኙነት በማቋረጥ ለተገኘው ድል ጉልህ ሚና ተጫውተዋል መባል ነው የተሰማው። በምስራቅ በለሳ ጣይመን ከተማ በሶስት አቅጣጫ በተደረገ ውጊያ 37 የብልጽግና መከላከያ ሰራዊት አባላት ሲገደሉ 55 ክላሽንኮቭ መሳሪያ መማረካቸው ነው የተሰማው። በከተማው ውስጥ በሚገኘው ያገዛዙ ወታደራዊ ካምፕን ጥሰው በመግባት በሶስት አቅጣጫ ተኩስ የከፈቱት የፋኖ አባላትም ሁለት ታላላቅ ምሽጎችን በመደርመስ ከሻምበል አዛዦች ጀምሮ በአገዛዙ ወታደሮች ላይ እልቂት መፈጸማቸው ለማረጋገጥ ተችሏል። ከንጋት ጀምሮ እስከ እኩለ ቀን በዘለቀው አማራ ጀግንነት ከጦር ሳይንስ እውቀት ጋር ያጣመረ ነው በተባለው በዚህ ከባድ ተጋድሎ ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየ ሲሆን በአንጻሩም ያገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን በማይችሉበት ደረጃ መረሳቸው በጋድ ታይቶበታል መባሉ ነው የተሰማው። ጃል ቢልሱማ እና ጃል ዋሚ ተፋጠዋል። ሰሞኑን በምዕራብ ሸዋ በሸኔ ላይ የተወሰዱ እርምጃ ተከትሎ ጃል ቢልሱማ እና ጃል ዋሚ ተፋጠዋል። በተደጋጋሚ የቀረበትን የሰላም አማራጭ አልቀበልም ያለው የአሸባሪው ሸኔ ታጣቂ የሚገባውን እያገኘ ነው ተብሏል። ጀግናው የሀገር መከላከያ ሰራዊት ቡድኑ ላይ በወሰደው እርምጃ ታጣቂ ኃይሉን ዶቅ አመድ ሆኗል። እንደሚታወቀው በደቡብ ምዕራብ ሸዋ አማያ ወረዳ እንዲሁም በምዕራብ ሸዋ ኢሉ ጋለን ወረዳ በተወሰደ እርምጃ ጃል ጂክሳን በጨምሮ ከ20 በላይ የቡድኑ ታጣቂዎች በሰራዊቱ ተማርከዋል። 28ቱ የሚሆነው ወዲያውኑ በተወሰደበት እርምጃ ተደምሷል። ይህም ብቻ አይደለም። ከሞቱ የተረፉ ኃይል በሙሉ የያዘውን መሳሪያ እያንጠባጠበ እግሬን አውጭኝ በማለት በአካባቢው ፈርጧል፣ ጠፍቷል። ይህም ተከትሎ ታጣቂ ኃይሉን በበላይነት የሚመሩት ጃል ቢልሱማ እና ጃል ዋሚ ግራ ተጋብተዋል። እንዴት በተደጋጋሚ ጊዜ ከሸዋ ኪሳራ ልናስተናግድ ቻልን በማለትም ቆዝመዋል። በውስጣችን አስተኳሽ አለ በማለትም ግራ ተጋብተዋል መባሉ ነው የተሰማው። ብርጌዱ መሪ የሚሉት ጂክሳ መማረኩ ዳግም ነገሩን አወሳስቦባቸዋል። በጂክሳ በፊት ደቻስ የሚባል የቡድን መሪ ብዙ ታጣቂ ያስጨፍጭፏል በሚል እስር ላይ እንደሆነ የሚታወቅ ሲሆን ሸኔ ቡድን መከላከያ ሰራዊትን በሚወስድበት እርምጃ ቋንቋው ተደበላልቋል መባል ነው የተሰማው። የኢራን መንግስት ህልውና ታሪካዊ ፈተና ላይ ወድቋል። በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ደረጃ መሻገሩን ተከትሎ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለቴህራን መሪዎች ብርቱ ማስጠንቀቂያ አስተላልፈዋል። የፕሬዝዳንት ትራምፕ ማስጠንቀቂያም በሰላማዊ ተቃዋሚዎች ላይ ጥይት መተኮስ ይቆም፣ ካልሆነ ግን እኛም መተኮስ እንጀምራለን ሲሉ ትራምፕ በይፋ ዝተዋል። አሜሪካ ሰራዊቷን ወደ ኢራን ባትልክም መንግስት በህዝቡ ላይ እርምጃ መውሰዱን ከቀጠለ በጣም በሚያምበት ቦታ ጥቃት እንደምትሰነዝርም አስጠንቅቀዋል። የኢራን አመጽ መስፋፋት በከፍተኛ የኑሮ ውድነት የገንዘብ ምንዛሬ ውድቀት ምክንያት የጀመረው ተቃውሞ አሁን ላይ በመላው የኢራን ግዛቶች ተሰራጭቷል። በታላቁ ቴህራን ገበያ ያሉ ቁልፍ ቦታዎችም ተዘግተዋል። ያገዛዙ ስጋትን የኢራን መንግስት ኢንተርኔት በመዝጋትና በኃይል ሰልፎችን በመበተን እየሞከረ ቢሆንም ተቃውሞ ከመቼውም ጊዜ በላይ እየጠነከረ መጥቷል። ከፍተኛ የደህንነት ባለስልጣናትም አመጹን ለመቆጣጠር እየተቸገሩ እንደሆነም ሪፖርተሮች ይጠቁማሉ። ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራ ወደ ግጭት ሊያመሩ ይችላሉ ሲሉ ገለጸ። ሱዳን በጦርነት እየነደደች ባለችበት ወቅት በሁለቱ ጎረቤቶች በኢትዮጵያና በኤርትራ መካከል የሚነሳ ግጭት እንደ ኢሮፓ አቆጣጠር 2026 የአፍሪካ ቀንድ ወደ መጠነ ሰፊ ቀውስ ውስጥ ሊከተው ይችላል መባሉ ነው የተሰማው። ለወራትን ያህል በቃላት ጦርነት ውስጥ የቆዩት አዲስ አበባና ኤርትራ ወደ ጦርነት እየተቃረቡ ይመስላል። ትኩረቱ የተከፋፈለው ዓለም ይህን እየተቀጣጠለ ያለ ቀውስ ችላ ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራ ጸረ መንግስት ታጣቂዎችን በማሰልጠን በማስታጠቅ በሀገራቸው ውስጥ ረብሻ
እየቀሰቀሰች ነው ብለው ይወቅሳሉ። ኤርትራ በበኩሏ ኢትዮጵያ እንደ ወራሪ ትስላለች። አብይ ሀገራቸው በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር መሆኗን ሊበቃ ይገባል ብሎም ያስባሉ። አስመራ በበኩሏ ኤርትራ ከ1985 በመገንጠል በፊት ወደ ኢትዮጵያ ያለ ገደብ ተጠቀምባቸው የነበሩት ወደቦችን አብይ ዳግም ለመቆጣጠር አልሟል የሚል ስጋትም አላት። በሁለቱም ሀገራት መካከል የሚፈጠር አዲስ ግጭት አስከፊ ይሆናል። እዚህም ከ1990 እስከ 1992 የነበረው የመጨረሻ መጠነ ሰፊ ኢትዮ ኤርትራ ጦርነትም 10 ሺዎች የሚቆጠሩ ወታደሮች ያለቁበት ነበር። ዛሬ ደግሞ የሱዳን ጦር ለአደጋው ተጨማሪ ስጋት ሆኗል መባል ነው የተሰማው። ታይዋን የኢትዮጵያ መግለጫ ሐሰተኛ ስትል አጥብቃ ተቃወመች። ኢትዮጵያ ታይዋን የቻይና የማይገሰስ አካል ነች በማለት ለቤጂንግ የሰጠችው ድጋፍ በሶማሌላንድ የሚገኘው የታይዋን ተወካይ ጽህፈት ቤት ውድቅ አደረገ። ታይዋን ኢትዮጵያ ለቻይና ፍላጎት እጅ ሰጥታለች ስትልም የከሰሰች ሲሆን ኢትዮጵያ የቻይና ፍላጎትን በጭፍን መከተል አቁማ ነባራዊ እውነታን እንድትገነዝም አሳስባለች። ይህም በሁለቱ ሀገራት መካከል የተፈጠረው የዲፕሎማሲያዊ ፍጥጫ ኢትዮጵያ በሶማሌላንድ በኩል ያላትን ስትራቴጂካዊ ጥቅም ሊጎዳ እንደሚችልም ገምቷል። የዓለም ሀያላን በደቡብ አፍሪካ የቻይና፣ ሩሲያ እና የኢራን ግዙፍ የጦር መርከቦች ለጋራ ወታደራዊ ልምምድ በደቡብ አፍሪካ ገብተዋል። ይህም ክስተት በዓለም ላይ ፖለቲካ ታላቅ መነጋገሪያ ሆኗል። ምዕራባውያን በስጋት አይን እየተመለከቱት ነው። ደቡብ አፍሪካ ግን ጅብ በማያውቁት ሀገር ሂዶ ቆርበት አንጥፉልኝ ይላል እንደሚባለው በገዛ ግዛቷ ያሻትን ወዳጅ የመጋበዝ መብቷን እየተጠቀመችበት ትገኛለች። ተቃዋሚዎችን ግን የቆጡን አወርድ ብላ የብብቷን ጣለች እንዳይሆንብን ከምዕራባውያን ጋር ያለን የንግድ ግንኙነት እንዳሻከር በሚል ስጋታቸው ገልጸዋል። የቻይና መከላከያ በኩልም ለሚነሳው ተቃውሞ አህያ ቢጮህ ጅብ አይመጣም በሚል ስልታዊ መልኩ የልምምዱን አስፈላጊነት እያስረዳም ይገኛል። የተከበራችሁ ውድ የዛታ ሚዲያ ሰዎች ለዛሬ ይዘንላችሁ የቀረበው መረጃ እነዚህን ይመስላሉ። ቪዲዮን ላይክ በማድረግ ለቻናል አዲስ ናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።